对付狡猾的狐狸，需要一个老猎手。The only threat. Take them out first. He is a dangerous man. You may begin. 我来组建跟踪队，调查引子，执行跟踪任务。我们以战代练。你解了吗？哦，我的人事结束你们。 ይህንን የመሰለ ትኩስና ጥራት ያለው የፊልም ትረካ ስናቀርብላችሁ እናንተ ደግሞ ለድካማችን ምላሽ ለመስጠት ከታች ያለውን ሰብስክራይብ የሚለውን ቁልፍ ተጭነው ቤተሰባችንን ይቀላቀሉ። እንዲሁም ቪዲዮውን ላይክ በማድረግ ለሌሎች እንዲደርስ ያግዙ። ታሪካችን የሚጀምረው በቻይና ሆንግ ኮንግ ሲሆን ከተማዋ በምሽት ግርግር ላይ ናት። ፖሊሶች ወደ አንድ ባንክ እንዲሄዱ አስቸኳይ ጥሪ የሚደርሳቸዋል። አንድ ሚስጥራዊ ቡድን የባንኩን ካዝና ሰብሮም ገብቷል። ነገር ግን የሚገርመው ነገር ሌቦቹ የወሰዱት አንድ ሳጥን ብቻ ነው። በውስጡም ወርቅ ወይም አልማዝ ሳይሆን ኮድ የተሞላበት አንድ ደብተር ብቻ ነበር። ፖሊሶቹ ይህንን መረጃ እንደደረሱባቸው የሳጥኑ ባለቤት የሆኑ ፋሺጉሩ መረጃውን ሲነግሩት በድንብ ምክንያቱም ያ ደብተር የ500 ሚሊዮን ዶላር ዋጋ ያለውን የክሪፕቶ ፓስወርድ ግማሽ አካል የያዘ ነበር። ፋሺጉሩ ፖሊሶቹ ዘራፊውን ሊይዙለትን መማጸንም ይጀምራል። ይህንን የዝርፊያ ቡድን የሚመራው ፎሎንግ የተባለ ጠና ያለ ሽማግሌ ሲሆን 4 ረዳቶቹን በዝርፊያው ላይ የሚያሰማራል። ከአራቱ ውስጥም ሳይመን የተባለው የአይቲ ባለሙያ የደህንነት ካሜራዎችን ሀክ በማድረግ ቡድኑን ከሌላ ቦታ ሆኖ በቴክኖሎጂ ይመራቸው ነበር። ቀጣዩ ኢላማ የዲጂታል ጥበቃ ኩባንያ ነው። ይህ ዝርፊያ ያስፈልጋቸው የ500 ሚሊዮን ዶላር ክሪፕቶን ለማዘዋወር እጅግ የላቀ ኮምፒውተር ስለሚያስፈልጋቸው ነበር። ይህ ቦታ ለክሪፕቶ እንደ ፎርት ኖክስ የሚቆጠር ጥብቅ ጥበቃ ያለው ቦታም ነበር። ሌቦቹ ሰብረው ገብተው የዳታቤዝ ፍለጋ በሚያደርጉበት ወቅት ፖሊሶቹ መረጃ ደርሷቸው ወደ ኩባንያው መጓዝም ይጀምራሉ። ሳይመን ገንዘቡን ለማስተላለፍ 3 ደቂቃ ብቻ እንደሚፈጅበትም ለቡድኑ ያሳውቃል። ነገር ግን በዚያው ቅጽበት ሌቦቹ ሌላ ትልቅ ጉድ ያገኛሉ። በኩዋላላምፑር 1.5 ቢሊዮን ዶላር አጭበርብሮ የሞተ የተባለ ቢሊዮነር ፓስወርድ በዚያ ተቀብሮ ያገኙታል። ሳይመን ይህንን 1.5 ቢሊዮን ዶላር ለመውሰድ ሲል ጊዜውን ከ3 ደቂቃ ወደ 4 ደቂቃ ከፍ ሊያደርገው እንደሆነም ያሳውቃቸዋል። እነሱም ይስማማሉ። ሆኖም አገልግሎት ፈላጊ መስሎ አካባቢውን ሲከታተል የነበረው ፎሎንግ ፖሊሶች ሊመጡ ስለሆነ ኮምፒውተሩን ዘግተው እንዲወጡ ቢያዛቸውም ሳይመንና ሌሎቹ ዘራፊዎች ግን አለቃቸውን ሰው ይቀራሉ። ፎሎንግ እንደፈራው ብዙም ሳይቆይ ፖሊሶች በ5 ደቂቃ ውስጥም ደረሱ። ፎሎንግ በፍጥነት ለቀው እንዲወጡ በድጋሚ ይነግራቸዋል። እነሱም የ500 ሚሊዮን ዶላሩንና ተጨማሪ 1.5 ቢሊዮን ዶላርን ገንዘብ ሰርቀው ይወጣሉ። ሳይመን የካሜራ ምስሎችን በፎርጅድ ስለቀየረ ፖሊሶቹ ሌቦቹን መለየትም አልቻሉም ነበር። ነገር ግን አንድ የኩባንያው ሰራተኛ የሌቦቹን ልብስ ገልጾ ለፖሊሱ ይነግራቸዋል። ፖሊሶች ሲከተሏቸውም ሌቦቹ አንዱን ፖሊስ ታጋች አድርገው በመያዝ ወደ ሊፍትም ገብተው ወደ ላይኛው ፎቅም መውጣት ይጀምራሉ። ሊፍት ውስጥም ፖሊሱ ሲታገላቸው ቢሞክርም ዘራፊዎቹ ደብድበውት ወደ ጣሪያውም ይሮጣሉ። ከዚያም አስቀድመው ተዘጋጅተውበት የነበረውን ፓራሹት ተጠቅመው ከህንፃው ጣሪያ ላይ ሁሉም ዘለው ያመልጣሉ። በአቅራቢያው ባለ ካሲኖ ላይም ሲያርፉ ፖሊሶች ሊይዟቸውን ቢሞክሩ ዘራፊዎቹ ስልጡን ተደባዳቢዎች ስለነበሩ ፖሊሶቹን በመዘረር ወደ አንድ ህንፃ ውስጥ ይገባሉ። እዚያም ልብሳቸውን በፍጥነት በመቀያየር በሰዎች መካከልም ተቀላቅለውም ይጠፋሉ። ይህ በእንዲህ እንዳለ ፖሊሶች በዘመናዊው ዝርፊያና በቴክኖሎጂው እጅግ ስለተበለጡ የፖሊስ አለቃው ሁሉንም አባላት ሰብስቦ አስቸኳይ ስብሰባም ያደርጋል። አለቃው ዘመናዊው ስርቆት እኛ ከምንቆጣጠረው በላይ ሆኗል። ዘራፊዎቹ እጅግ የሰለጠኑና ልምድ ያላቸው በመሆናቸው እነሱን ለመያዝ እሳት የላሰ መርማሪ ያስፈልገናል በማለትም ለባልደረቦቹም ያስረዳቸዋል። በመቀጠልም አሁን በጡረታ ላይ የሚገኘውንና ለ40 ዓመታት በአገልግሎት የቆየውን ጆን ወደ ሥራ እንዲመለስም
ሐሳብም ያቀርብላቸዋል። ሁሉም በአንድ ድምፅ ይስማማሉ። ጆንግ አሁን ላይ የጡረታ ጊዜው ከመቼውም ጊዜ በላይ በተረጋጋ ሁኔታ እያጣጣመ ያለ ሰው ቢሆንም ሺያውዙ የተባለች ወጣት ፖሊስ እሱን እንድትከታተሉ ትመደባለች። እሷም ቀኑን ሙሉ ስትከታተለው ውላ ጆንግ የገባበት ካፌ ውስጥም ገብታ ሳታስባንንም ለመከታተል ስትሞክር ጆንግ ግን በድንገት ወደ እሷ በመምጣት ሰው መከታተል ላይ ጎበዝ አይደለሽም በማለትም ይነግራታል። በመቀጠልም ምን እንደነበር እንደምትፈልግም ይጠይቃታል። ሺያዎ ግን መጀመሪያ ላይ እንደ ተራ ሽማግሌ ብታየውም እሱ ግን ገና ሳታየው ክትትሏን ደርሶበት ማንነቷንም ሲነግራት ትገረማለች። በዚህም ወቅት ሺያዎ ሁሉንም ነገር በዝርዝር ታስረዳዋለች። ጆንግ በቀጥታ ወደ ፖሊስ ጣቢያን በመሄድም ዝርፊያው የተፈጸመበትን ቦታ የካሜራ ምስሎችን እንዲያሳዩትም ይጠይቃል። ምስሉን በሚመረምርበት ወቅት በሚያስደንቅ ትንተና የዘራፊዎቹ ማንነትና የቀጣይ ተግባራቸውን መለየት ይጀምራል። በተለይ ትኩረቱን የሳበው ዝርፊያውን ያቀነባበረው ጠና ያለ ሽማግሌ ፎቶ ነው። ፎቶው ባይጠራም ጆንግ ሰውየው ፎሎንግ ወይም ሎንግ ሻን ሊሆን እንደሚችል ይጠራጠራል። ፎሎንግ የቀድሞ የስለላ መኮንን ለመንግስት ባለስልጣናት የግድያ ትዕዛዞችን የሚፈጽምና በጩቤ ፍልሚያ የሚስተካከለው የሌለ አደገኛ ሰው እንደነበረም ለፖሊሶቹ ያስረዳቸዋል። በሌላ በኩል እነ ፎሎን ወደ ቤታቸው ሲመለሱ በቡድኑ ውስጥ መከፋፈል ይፈጠራል። ሳይመን ፎሎን ግን አርጅተሃልም እያለ ሲንቀው፣ ፎሎን ግን ሳይመንን በጥፊያ ጩሎት በአንተ ስግብግብነት ሁላችንንም ሊያስይዘን ነበር በማለትም ይጮህበታል። ሳይመንም አተካራ ውስጥም ሲገባ ፎሎንግ በንዴት ክፉኛ ይደበደበዋል። አልፎም በጩቤ ሊወጋው ሲሞክር ሌሎች ይገቡባቸዋል። አየሌባ መጨረሻ። በዚህ ሰዓትም የሳይመን ወንድም ሆኖ ኮባ ሊያስቆመው ቢሞክርም ፎሎንግ ግን ይሄን ነገር በንቀት ስለተመለከተው እሱንም ይመታዋል። ሳይመን በዚህ ጊዜ ፎሎንግ እርጅና እየተጫጫነውና ፈሪ የሆነ መምጣቱንም ይረዳል። ጆንግ ፎሎንግን ለመያዝ የራሱን ቡድንም ሲያዋቅር ሺያዎዙ ሴት በመሆኗ ከባልደረቦቿ ሹፈት ቢደርስባትም ጠንክራ በመለማመድ የቡድኑ አካል ትሆናለች። ይህ በእንዲህ እንዳለ ፎሎንግ እንደ ልጁ የሚያየውን ኮባ ጺሙን እየላጨውም ሳለ ፎሎንግ ታናሽ ወንድም ሳይመንና ጓደኞቹ እኔን ዘወር አድርገው ብቻቸውን በቀጣይ የሚዘረፈው ስራ ላይ ለመግባትም እንደሚያስቡም ይጠይቀዋል። ኮባ ግን ፎሎንግን መቼም እንደማይከዳው ቃል ይገባለታል። እዚህ ጋርም ታሪኩ ወደ ኋላ ይመለስና እነዚህ ሁሉ ልጆች ከጎዳና አንስቶ ያሳደጋቸውና ፍልሚያ ያስተማራቸው ፎሎንግ ራሱ እንደሆነም ያሳየናል። በይበልጥ ግን የሚወደው ኮባን ነበረ። በስለላ ስራው ወቅት ሺያዎ ለጆንግ ምግብና መጠጥ ማቅረብ ብቻ ስራዋ በመሆኑ ተከፍታ ነበር። አንድ ቀን ግን ምግብ ይዛ ስትሄድ ዱርዬዎች ሰው ሲቀጠቅጡ አይታ ሪፖርት ሳታደርግ ልትረዳ ስትል ተይዛ ትቀጠቀጣለች። ጆንግ ደርሶም ዱርዬዎቹን አፈር ደም ያስግጦ ካዳናት በኋላ መኪና ውስጥ በማስገባት ትዕዛዝ ባለማክበሯም ይቆጣታል። ከዚያም አባቷ ከጆንግ ጋር አብሮ ሲሰራ በጆንግ ስህተት ምክንያት በወንጀለኞች ተተኩሶበት እንደተገደለም ይነግራታል። ይህንን የሰማችው ሺያዎ ክፉኛም ታዝናለች። ይህንን የሚነገራት እሱ ይበልጥ ለማስተማርም አስቦም ስለነበር ነበር። በመቀጠልም ገበያ ውስጥ የነ ጆንግ መኪና ሲመላለስ በዚህ ሰዓትም ፎሎንግን የመሰለ ሰው ጆንግ ይመለከታል። ከዛ በኋላም ለሁሉም መርማሪዎች ወደ ቦታው እንዲመጡ ያዛቸዋል። ሺያዎንም እንድታጣራም ከመኪናው እንድትወርድም ያዛታል። ሺያዎም ሰውየውን በመከተልም ወደሱ ቦታም ልክ ስትቀርብም ሰውየውን ተገበያይቶ ልክ ሲመለስ ሺያዎ መሬት ላይ ዕቃ የምትፈልግ በመምሰልም አጠገቧ ባለው የውሃ ነጸብራቅ ማንነቱንም ታረጋግጣለች። ከዚህ በኋላም ሺያዎ ፎሎንግንም መከተልም ትጀምራለች። ፎሎንግም የሚኖርበት ቤት በሺዎች የሚቆጠር አፓርታማዎች መካከልም ስለሆነ የትኛው ቤት ውስጥ እንደሚገባ ሊታወቅ አልቻለም። ነገር ግን እሱን በመከተልም አብራው ሊፍት ውስጥም ትገባለች።
ፎሎንግም ቅድም ያያት ገበያ ውስጥ ያለች ሴት መሆኗን ስላወቀ እቺ ሰው ፖሊስ መሆኗ የማይቀር በማለት ሊወጋት ልክ ሲዘጋጅም ጆንግ ደርሶ እንደ አባትና ልጅ በመምሰልም ያተርፋታል። ጆንግም የሱ ጎረቤት እንደሆነም በመንገርም ከሊፍቱም ተያይዞም ይወጣሉ። ከዛም ጆንግ የቁልፍ መክፈት ጥበቡንም ተጠቅሞ የፎሎንግን ጎረቤት ውስጥ በመግባትም ክትትሉንም ይቀጥላሉ። ጆንግም ጎረቤቶቹ መሆናቸውንም ካረጋገጠ በኋላም ወደ ሊፍቱ በመሄድም ወደ ቤቱ ይሄዳል። ከዚህ በኋላም ፎሎንግ ጆንግን በገበያ ማዕከል ውስጥ ልክ ሲያገኘው ፖሊስ ይሁን አይሁን ለማረጋገጥ የተለያዩ ጥያቄዎችን ቢጠይቀው ጆንግ ግን በጣም ጠንቃቃ መርማሪ ስለነበር ማንነቱን እንዳያውቅበት በተለያየ ዘዴም ይሸውደው ጀመር። በዚህ ሰዓትም ፎሎንግ ጆንግ ፖሊስ እንዳልሆነ ካረጋገጠ በኋላ ከሱ ጋር ጓደኝነቱንም ይመሰረታል። ጆንግም እራት እንዲበላ ወደ ቤቱ እንዲመጣም ይጋብዘዋል። ፎሎንግም ግብዣውን በመቀበልም ወደ እሱ ቤትም ይሄዳሉ። እራትም እየበሉ ሳለ ሻኦ በቴክኖሎጂ የፎሎንግን ስልክ መረጃ በሙሉ ተገለብጣለች። ሆኖም ሳይመን ማንነታቸውንም ስላወቀ ልክ ፎሎንግ ተሰናብቷቸው ወደ ቤቱ ሲገባና ሻኦ ያገኘችውን መረጃ ለመስጠት ወደ ጣቢያም ልክ ስትሄድ ዲጆንግን ለመግደልም ነፍሰ ገዳይም ወደሱ ይልክበታል። ጆንግ ግን ወጣቱን ገዳይ በብቃት ተቋቁሞት ያባረረዋል። ጆንግ ላይ የደረሰውን ጥቃት ተከትሎ የፖሊስ አለቃው የፖሊስ አባላቶቹን ሰብስቦ ሲወያይ እነ ጆንግም እስካሁን ባላቸው መረጃ መሰረት ፎሎንግ ከተማ ለቆ እንዳልሄደና የሚገኘውም እዛው አፓርትመንት ውስጥ በመሆኑ ፎሎንግም ጆንግ ላይ የተሞከረውን የግድያ ሙከራ እንዳላዘዘው እርግጠኛ መሆን እንደሚቻል ለኃላፊው ያሳውቁታል። በዚህ ጊዜም የፖሊሶቹ አለቃ በፎሎንግና በሰዎቹ መካከል መከፋፈል እንደተፈጠረ ስለተረዳ ይህ የመከፋፈል ጥሩ መሆኑን በመግለጽ ፎሎንግን ተጠቅመው ዘራፊዎቹን በቁጥጥር ስር ማዋል ስለሚችሉ ፎሎንግን ለጊዜው ማንም በቁጥጥር ስር እንዳያውለው ስምምነት ላይ ይደርሳሉ። ሳይመንም ፖሊሶች እነሱን ለመያዝ እየተንቀሳቀሱ እንደሆነ በማወቁ ከፖሊስ ጋር ከፍተኛ ያለ ውስጥ በመግባትም ፖሊሶቹን ለመበቀል ፖሊስ ጣቢያ ውስጥ የሚገኘውን የኮምፒውተር ሰርቨር ተጠቅሞ ከመንግስት ላይ ዲጂታል ገንዘብን ለመዝረፍ እቅድም ያወጣል። ከ3 ቀናት በኋላ ፎሎንግ ከራሱ ጋር ጊዜ ወደሚያሳልፍበት ስፍራ ለመሄድ ከፖሊስ ጣቢያ ለመውጣት ከመጀመራቸው ሳይመን የላካቸው አደገኛ ቅጥር ነፍሰ ገዳዮችና 4ቱ ዘራፊዎች የነ ጆንግን መኪና በኃይል ገጭተው በመገልበጥ ፖሊስ ጣቢያ ገብተው በፖሊሶች ላይ የጥይት እሩምታ ማዝነብ ይጀምራሉ። ሻው ግን ከተገለበጠው መኪና እንደምንም ብላ በመውጣት መሳሪያዋን አቀባብላ የተወሰኑትን ቅጥረ ነፍሰ ገዳዮች እየቆላቻቸው እያለ ጆንግ ራሱን ከሳተበት በመንቃት የከበባቸውን ቅጥረ ነፍሰ ገዳዮችን መውጫና መግቢያ ያሰጧቸው ይጀምራል። ፎሎንግም ብቻውን ወደሚያሳልፍበት ጭር ያለ ህንፃ እንደደረሰ ሳይመን ፎሎንግ በፖሊስ ቁጥጥር ስር ከዋለ እነሱንም አጋልጦ እንደሚሰጣቸው በመፍራት ሳይመን ፎሎንግን እስከ መጨረሻው እንዲሸኙት ለማድረግም በርካታ ቅጥር ነፍሰ ገዳዮችን ወደ ፎሎንግ ጋርም ይልካል። ፎሎንግም እንደ ልጁ አድርጎ ባሳደጋቸው ልጆች በመከዳቱ ገብቶት ልቡ ክፉኛ ይሰበራል። ገዳዮቹም ፎሎንግን ሲያዩት ሽማግሌ መሆኑን አይተው ንቀው ቶሎ ገድለው ሊገላገሉ ታስበው ቢጠጉትም ፎሎንግ ግን በእጅ ጩቤ ፍልሚያ ፈጽሞ የማይሞከር ሰው ስለነበር ሁሉንም በየተራ እየወጋና እየቀደደ ሊረፈርፋቸው ይጀምራል። ሳይመንም ከቤት ውስጥ ሆኖ ህንፃ ውስጥ ባለው ካሜራ አማካኝነት ፍልሚያውን ይከታተል ጀመር። ፎሎንግ የሚመጡትን ነፍሰ ገዳዮች በሙሉ በብቃት በመረፍረፍ ሁሉንም ሲገድላቸው ይመለከታል። የተላኩት ቅጥር ነፍሰ ገዳዮች እንዳለቁ ግን ፎሎንግ ከሁሉም አብልጦ የሚወደው ኮባ ሊፋለመው እንደሆነ ሲያይ ፎሎ ከመጀመሪያው የበለጠ በማዘን ድምፁን ከፍ አድርጎ ይጮሃል። በጣም ያሳዝናል። ኮባም ይህንን የሚያደርገው ለታናሽ ወንድሙ ሳይመን እንደሆነ በመግለጽ ከፎሎንግ ጋር ልጥ ያለ ፍልሚያ ውስጥ ቢገቡም ፎሎንግ ግን እሱን መግደል ስለከበደው ራሱን ከመከላከል በቀር ምንም ጥቃት ሳይሰነዝር ይቀራል።
ነገር ግን የኮባ ጥቃት እየተጠናከረ በመምጣቱ ምክንያት አማራጭ ያጣው ፎሎንግ ያለ የሌለ ኃይሉን በመጠቀም ኮባን ደረቱ ላይ ወቅቶ ለአንዴና ለመጨረሻ ጊዜ ትንፋሹን ጸጥ ያደርገዋል። በዛው ቅጽበትም ፎሎንግ ግን ሲከታተለው የነበሩ ፖሊሶችም ደርሰው ህንፃውን ሲከቡት ሳይመንም ታላቅ ወንድሙ በኮባ ሲገደል በማየቱ ፎሎንግ ያለበትን ቤት ውስጥ ቀደም ብሎ አጥምዶት የነበረውን ፈንጂ የኮምፒውተሩን ቁልፍ በመጫን እንዲፈነዳ የሚያደርግና ህንፃው በትንትኑ ይወጣል። ሆኖም ግን ሎንግ በሁዋንግ አስከሬን ተከልሎ ይተርፋል። ፎሎንግ ከፍንዳታው መትረፍ ቢችልም ዙሪያውን ከበውት ከነበሩት ፖሊሶች ግን ፈጥነው መጥተው ዙሪያውን ከበው በቁጥጥር ስር ያውሉታል። ፖሊስ ጣቢያ ውስጥ ደግሞ ሳይመን ከላካቸው ቅጥር ነፍሰ ገዳዮች ሁሉ አብሮ አደጎቹ የሆኑት 4ቱ ዘራፊዎች ብቻ ተርፈው በመኪና ቢያመልጡም ነገር ግን በህይወታቸው ለመጀመሪያ ጊዜ ያሰቡትን ዝርፊያ ማሳካት ባለመቻላቸው ከመጠን በላይ ይደበራሉ። በዛውም ሰዓት እነ ጆንግ ዘራፊዎቹ ያሉበትን የመኪና አድራሻ ስላገኙ ፈጥነው ወደ መኪናው አድራሻ ሲያመሩ ዘራፊዎቹ በፖሊስ መከበብ ገብቷቸው ከመኪናቸው በመውረድ ፖሊሶቹን ሊጋፈጧቸው አድፍጠው ይጠብቃሉ። በሌላም በኩል ፎሎንግ በቁጥጥር ስር ውሎ በመኪና ወደ ፖሊስ ጣቢያ እየተወሰደ ሳለ ድንገት ያልታሰበ ጥቃት በፖሊሶቹ ላይ በመክፈት ሁሉንም ደብድቦ በመጣል ፎሎንግ ከፖሊስ እጅ ያመልጣል። እነ ጆንግንም ዘራፊዎቹ ያሉበት ቦታም እንደደረሱ አንደኛው ዘራፊ ከጆንግ ጋር እጅ ለእጅ ተጋጥሞ መፋለም ሲጀምርም ሆኖም ግን እነ ጆንግ የተሻለ ብቃትና የሰው ቁጥር ስለነበራቸው 4ቱንም ዘራፊዎች በቁጥጥር ስር ያውላቸዋል። ሳይመንም የአብሮ አደጎቹን በቁጥጥር ስር መዋል ተከትሎ ያን ምሽት ይህም እጣ ለሱ ሳይገጥመው በፊት ከሆንግ ኮንግ ለመውጣት ባቡር ሊሳፈር ወደ ባቡር ጣቢያ እያመራ ሳለ ሳይመንን ሲከታተለው የነበረው የፖሊስ አባል አይቶት ሳይመንን ከኋላ እየተከተለው ሳለ ሳይመንም ከኋላው አንድ ፖሊስ እየተከተለው እንደሆነ ገብቶት ጩቤውን በመውጣት ሊወጋው የተዘጋጀ ሳለ ፎሎንግ ከየት መጣ ሳይባል ፖሊሱን ሽባ አድርጎ የሚጥል ውግ በጩቤ ወቅቶት ሳይመን ላይ ይደርስበታል። ሳይመንም ፖሊሱ መስሎት ዞሮ ሊሰካበት ሲል ፎሎንግ ጩቤውን በእጁ በመመከት ሳይመን ደጋግሞ ሆዱ ላይ በመውጋት ባቡር ጣቢያ ውስጥ ይገድለዋልና ከአካባቢውም ይሰወራል። ይህ ከሆነ በኋላም በቀጣዩ ቀን ፎሎንግ የዘረፈውን ዲጂታል ገንዘብ እንዴት መጠቀም እንዳለበት ስላላወቀ ወደ አንድ ባለሀብት በመሄድ የሰበሰበውን ዲጂታል ገንዘብ በ10 ሚሊዮን ጥሬ ካሽ እንዲገዛው ይጠይቀዋል። ባለሀብቱም ሰውዬ የሚለው ገንዘብ ትክክለኛ እንደሆነ ካጣራም በኋላ እጅግ በጣም ደስ ብሎት ለፎሎንግ ገንዘቡን ሰጥቶ ዲጂታል ገንዘቡን ደግሞ ሊቀበለው በቀጣዩም ቀንም እነ ጆንግ ይህ መረጃ ስለደረሳቸው ሻው ፎሎንግና ባለሀብቱ ሰውዬ የሚገናኙበት ቦታ ቀድሞ በመሆን እዛው በመሄድ እሱ እዛው ተቀምጦ ታገኘዋለች። ፎሎንግም ሻው እዚህ እንዴት ልትመጣ እንደቻለች ግራ ተጋብቶ እያለ ሳለ ቦታው ላይም ጆንግ ደርሶ ሁለቱንም ይቀላቀላቸዋል። ይህን ጊዜ ፎሎንግ ሁለቱ ጎረቤቶቼ ብሎ ያሰባቸው የፖሊስ አባላት መሆናቸውንም እርግጠኛ ሆኖ ጩቤውን መዞ ጆንግ ላይ ሊወጋው ሲል ጆንግም እንደምንም ብሎ የፎሎንግን ጥቃት በመመከት በሁለቱም መካከል ቅልጥ ያለ ፍልሚያ ይጀምራል። ምንም እንኳን ጆንግ የተጨበጨበለት ተፋላሚ ቢሆንም ከፎሎንግ ጋር ግን የሚወዳደር ብቃት ስላልነበረው ፍልሚያውን ሊሸነፍ ከጫፍ ሲደርስ ሻው ፍልሚያን ተቀላቅላ ፎሎንግን ለሁለት ያጣድፉት ይጀምራል። ሆኖም ግን ሁለቱንም በመዘረር ከነበረበት ቦታ ወጥቶ መፈርጠጥ ሲጀምር ሻውና ጆንግም ጥርሳቸውን ነክሰው ፎሎንግን ሲያሳድዱት ከቆዩ በኋላ ቦታው ላይም ተጨማሪ የፖሊስ ኃይል ደርሶ ለዘመናት ምንም ኃይል ሊያስቆመው ያልቻለው ፎሎንግ በጆንግና በሻው ቁጥጥር ስር በመጨረሻም ፎሎንግ ተይዞ ሎንግ ሻን ወደ እስር ቤት ይገባል። ነገሮች ሰላም የሆኑ ቢመስሉ በሌላ ስፍራ ላይ በመኖር ላይ ያለ የሞቱት ሳይመንና ኮባ መንታ ሳይሆኑ
3 መሆናቸውንም እያየ ሶስተኛው ወንድሙ ማሊክ አሁንም በነፃነት እየተንቀሳቀሰ ቢሆንም ለወንድሞቹ ሳይመን እና ኮባ ሞት ሎንግሻን ተጠያቂ አድርጎ ለመበቀል የሞት ትዕዛዝ ለማስተላለፍ እያየን ታሪካችንም ያልቃል።